የትግራይ ብሔርተኞች ተጋሩ ይታላችሁ ተጋሩ ድረሱ ተጋሩ እንደዚህ ተጋሩ አሁን ለወገነ መድረስ ምናምን ይላሉ ጥሩ ግን እኛ ደግሞ ጨዋታውን ከፍ አድርገን ተጋሩ አምሐሩ ኦሮሞ ሳይሆን የትግራይ ጉዳይ ማንኛውም ኢትዮጵያዊ ይመለከተዋል ትግራይ ስትወረር ይመለከተዋል ደግሞ ይሄን አባባል ትግራይ በጥላስ የዛሬ 4 አመት መንግስትና ወያኔ ሲጣሉ በ15 ቀን ውስጥ ነው መቀሌ ገባው መቀሌ ገብቶ ጊዜያዊ አስተዳደር አቋቁሞ ሲወጣ 100 ቢሊዮን ነው 100 ቢሊዮን 11 ቢሊዮን ነው በአመት አይደለ 100 ቢሊዮን ትግራይ እንድትቋቋም ብሎ ይሄ መንግስት 100 ቢሊዮን የሰጠው የዛን ጊዜስ ዘይት እዚህ እኮ አዲስ አበባ እኮ 400 ብር ነበር 5 ሊትር እሱን በሰጠ በትንሽ ጊዜ ውስጥ 1000 ብር ገባ በ400 ብር እጥፍ ጨምሮ የዛ ጊዜ ትግራይ ህዝብ ነበረ ለአዲስ አበባ ህዝብ ለወሎ ህዝብ ለትግራይ ለአማራ ህዝብ ነበረ የትግራይ ህዝብ አልነበረም ጦርነት ሁለተኛው ተጀመረ ሄዶ መሀከል ላይ ቆመ በተቃውሞ ተውን ብላችሁ እዛ መቀሌ ላይ ማን ነው አሜሪካን ትራምፕ በነበረበት ጊዜ ሁለተኛ ነው አሁን የተመረጠ መጀመሪያ የተመረጠ ጊዜ ሜዳ ላይ የተንከባለላችሁ ገደሉ ጨረሱ ጆኖሳይድ ብላችሁ ይሄ መንግስት አብጠለጠላችሁት ይሄው ዝም አለ ዝም አሁን ያና አብጠልጠላችሁት እሱ የገባው ነገር አለ እኔንም ጭምር ገብቶኛል ወያኔ አያስፈልግም 27 አመት ብሎ ብርም ታንክም ነበረው የሰራው ነገር ነበረ ለመቀሌ ህዝብ የለም በመቀሌ ጦርነት የኢትዮጵያ ህዝብ ነው የተጎዳው አሰቡም እንዴ አሰቡ የኢትዮጵያ ህዝብ ነው የተጎዳው ዛሬ ለምንድን ነው 5 ሳንቲም የማወጣው ነው አሁን የትግራይ ህዝብ በጣም አይቻለው በጣም የሚገርሙ አባቶች በስቃይ በረሃብ ሊሞቱ በጣም ችግር ውስጥ ነው ያለው አላስር ያለው ማን ነው ምግብ ጠፍቶ እኮ አይደለም መንግስት ይሄ መንግስት ደስ የሚለው በህይወት ዘመን የካየውት ነገር ማንም ሰው እንዲራብ አይፈልግም እውነቴን ነው ማንም ሰው እንዲራብ አይፈልግም ያሁን ዘመን ወጣቶች እንዲራብ ማንም እንዲራብ አይፈልግም በየቤቱ ችግር ያለበት ነው ሄደው እኔም እኮ አሁን ነገ ገንዘብ አንጣስባል አዋጣለሁ ባለፈው ማዋጥ ይችላል አሁን ማዋጣለሁ ለማለት ለትግራይ ህዝብ ነገር ግን ግብር ከፍዬ ሁሉ ነገር አድርጌ መንግስት ከኔ ከደቡብ ከአማራ ከንተን ማንደው ጥሩልኝ ከተለያየ ክልል በሰበሰበው ግብርና ማንኛውንም ነገር ነው የትግራይን ህዝብ ሲረዳ የነበረው የትግራይ እኮ 4 አመት ምንም አልሰራች ግብር የላት ምን የላት ስራ የላት ምን የላት በኢትዮጵያ ህዝብ እኮ ነው የምትኖረው በኢትዮጵያ ህዝብ ነው የምትኖረው የራስ ወገንን ያረዳ ተጋሩ እዚህ ቲክቶክ ላይ ቁጭ ብለህ ጥራርን የምታራ ምድረፋራ ምንም ማሰራ ተጋሩ እንደዚህ ብለህ አንደኛ ነኝ ሂድ ያንተ አንደኝነት እዛ ሰው እየተራበየ ያለቀ አንደኛ ነኝ ትላለህ አንደኝነትን አሳያ መተባበርን አሳያ እርዳ በኪና ስታቃጥሉ አስተውሳለሁ እዛ እንትን አሜሪካን ብላችሁ ይሄ መንግስት በመቃወማችሁ መኪና ስታቃጥሉ አይቻለሁ በመጥረቢያ እንደዚህ ሁለት ስትከፍሉት አይቻለሁ ውስኪ ስትራጩ አይቻለሁ ኢቭን ትላንትና ማታ ደግሜ ነው ቪዲዮ መሰራው ትላንትና ማታ ቦሌ እኔ ለስራ ወጥቼ በጣም በሚገርም ሁኔታ ውስኪ እንዲህ ስትራጩ ነበር ትግሮች የምትባሉ እዛ ግን ወገኔ ያልቃል ጦርነት ሲጀመር ትላለ የምታጠፋው ገንዘብ ሰርተህ ሳይሆን ከየት እንዳመጣው ይታወቃል አዜብ መስፍን በኢትዮጵያ ሁለተኛው ሀብታም ነች 4 ቢሊዮን ዶላር አላት ሲባል እሰይ ደግ አደረገች ነው ያልከው ምግበ 150 ሚሊዮን ዱባይ ላይ ቤት ገዛ ሲባል እሰይ ደግ አደረገ ነው ያልከው ይሄ ለህማ ይሄው አሁን የመቀሌ ህዝብ ይራባል እሰይ በል እዛ ያሉት እናትና አባቶች እየተራቡ አንተ እንቢተኛ አንድነን የምትል ጉረኛ ጀግና ነኝ የምትል ጉረኛ በጥራቃ ሁሉ 5 ሳንቲ ነገር አሰጥም ይሄ ደግሞ እኛን አያስፈልገንም የዚህ ዘመን ሰዎች ነና የአንደኛው ክፍለ ዘመን ሰዎች ነን መተጋገዝ እናንተ ረሃብ እኮ አታውቁም እኮ ሲጀመርኩ ረሃብ የሚባል ነገር ስለማታውቁ ነው ጥጋብ ይዟችሁ እኮ ነው
እኛ ደግሞ ራብ እናውቃለን። 3 ቀንም ቢሆን ተርበን ራብ ምን እንደሆነ እናውቃለን። ለዛ ነው እርዳታ ይሰጥም የምንለው። በጣም ያሳዝናል። እዚህ ላይ አሁን እዚህ ቲክቶክ ላይ አለፍ እያልኩ ሳይ ምን እንደማይወሩ እንኳን አያውቁትም። በትግርኛ ያወራሉ። ላይቭ ላይ ቁጭ ብለው ኮፍያውን አድርገው እንደዚህ ምን የመሰለው ኮፍያውን አድርገው ወርቅ እዚህ ጋር ደርድሮ ምናምን ትይዛል። ዝበል ችስታ ድሃ ያንተ ወርቅ እዚህ ጋር ለትግራይ ህዝብ ምንም ነገር አያደርግለትም። እንኳን ለልጅና ለሚስት ምንም ነገር አያደርግላቸውም። እዚህ ላይ ወርቅ እዚህ ላይ ብደረደር ምናምን ችስታ ምንም ነገር የለህም እባክህ። ሎዛ የምትባይ ውጪ። ጆኒ ማንጀላ የምትባለው አንተ ወያኔ የተባልክ ዘላለም ስትከራከር የነበርከው ዘውዬ ውጣ ተናገር። ድምፅ ሁሉ ለምን ድምፅ አትሆኑ እንዴ? ሰለቸን። እኛም እኮ ይሰለቸናል። ሰዎች ነን እኮ እንዴ። ሌላው እኮ ጸጋ ሰጥቶት ነው እየሄደ የሚረዳው። በቃን እንዴ። የኢትዮጵያ እነዛ ያሉትን የትግራይን ህዝብ ግን በየግላችንም ሆነ ተሰባስበንም ሆነ እንድናግዛቸው ግን አሁንም እለምናለሁ። ሌላችሁ ትግሬዎች የተባላችሁ እነዚህ በቃን እናንተ አግዙ። ችጋራ ሞሉ ሲያስጠሉ